አንዳንድ ጊዜ ጓደኛ ሲሰጣችሁ እንደዚህ የተባረከው ጓደኛ ይስጣችሁ። እንደ ፍፄ አይነት እግዚአብሔር ሰው ሲባረካችሁ የሚወዳችሁ ሰው ይሰጣችኋል ማለት ነው። እና ሰላም ሰላም፣ ውድ የማርታ የኦረኛዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። ያው ቢረፍድም እንኳን ለትንሣኤ በዓል በሰላም በፍቅር አደረሳችሁ የክርስትና እምነት ተከታዮች። ኦልሬዲ ደግሞ ለዳግማ ትንሣኤ መጥተዋል ማለት ነው እና ከዳግማ ትንሣኤ እንኳን አደረሳችሁ ምን ይባላል? አዎ ባልሳሳት ማለት ነው። ለምንድን ነው ቤተሰቦቼ ጠፍቻለሁ? ያው በዓል አይደለና በቃ ሽሮ ወጡ፣ ዶሮ፣ ስጋው ስል በቃ ምንም እየተመቸኝ አይደለም እና ደግሞ በቃ ጠፍቻለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስወዳችሁ ስከረበትላችሁ ማለት ነው እና ትናንት ፍፄ በጣም 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 ሀይሚና ብሩክን ሰርፕራይዝ ኦ ማይ ጋድ እንዲህ ብለው ያስደነገጣቸውን ነገር ነው ያመቱ እንደዚህ ፍልቅቅ አድርጎት የሰጣቸው ማለት ነው። እና በጣም ደስ የሚል ስጦታ። የሰው ልጅ ዋናው ነገር የስጦታ መብዛቱ ማነሱ አይደለም። ለእናንተ ማለት የሚወዳችሁ ሰው ነው፣ የሚያከብራችሁ ሰው ነው በዚህን ያህል ተጨንቆ ለእናንተ ስጦታ የሚሰጣችሁ ማለት የእውነት የምነግራችሁ ውዴቼ ማለት ነው። ለምን ያ ሰው ለእናንተ ስሜት ባይኖረው ፍላጎት ባይኖረው እዛ ሴት ምን አገባኝ እኔ ለእነሱ ስጦታ የምሰጠው ገንዘቤን እማባክ ነው ብሎ ያስባል ማለት ነው። እና ጀስት እንደ ማስታወሻነት ነው ሁልጊዜ ያን ነገር ሲያዩ ፍፄን እንዲያስታውሱት ጓደኝነታቸው ትዝ እንዲላቸው ነው። እና ፍፄ እውነተኛ ሰው ነው፣ የእውነት ልበ ቅን ነው እና በጣም ስርዓት ያለው ልጅ ነው። ምን አይነት ቤተሰብ እንዳሳደገው ባላቅም በጣም ጨዋና ስነ ምግባር ያለው ሰው ነው ማለት ነው። ለምን በጣም እርግት ያለ ልጅ ነው፣ ሳይለንት የሆነ ልጅ ነው፣ ብዙ ማያወራ ቁጥብ ሰው ነው እና በቅርብ ነው ወደ ሶሻል ሚዲያው የተቀላቀለው እና በጣም አይናፋር ሰው ነው። እና ትናንት ለሀይሚና ለብሩኬ በስማቸው ነው የአንገት ሀብል አሰርቶ የሰጣቸው ማለት ነው። እና እኔ በጣም ደስ ብሎኛል የአንገት ሀብል የሰጣቸው። ባይዘዌ በጣም ሁልጊዜ የአንገት ሀብል ሲሰጣችሁ ሁልጊዜ ያን ነገር እንድታደርጉት ነው። ሁልጊዜ ከአንገታችሁ እንዲያወልቅ ነው። በቃ በምንም ሰዓት እንድታስታውሱ ነው። ገላችሁን ስትታጠቡ ፍፄ እኮ የሰጠኝ ስጦታ ነው፣ ወንድሜ እኮ የሰጠኝ ስጦታ ነው፣ በጣም የምወደው ለእኔ ቦታ ያለው ሰው የሰጠኝ ስጦታ ነው ይላል። እና ለሀይሚ በብሩክና በሀይሚ ስም፣ ለብሩክ ደግሞ በሀይሚ በብሩክ ስም ነው ማለት ነው። የሁለቱም እንትን የተጣበቀ ማለት ነው። እና ያው ፍፄ ምን አስበክ እንደዚህ እንዳጣበቅካቸው ባላቅም እያላችሁ እናንተ እኮ አልሰማ ብላችሁ ነው ብሩክና ሀይሚ። ይኸው ፍፄም አጣበቃችሁ በሀብሉ። የሆነ ገን ቦታም ሄዳችሁ ተጣበቃችሁ። አረ በቃ ተጋቡ፣ ቀለበት ሰሩ ድምቀቶቼ፣ የአራት ልጆች እናትና አባት ተጋቡ። እና እኛ ይናፈቀን ይላሉ ኮሜንታተሮች። አራቱ ልጆች ናቸው እያሉ ኮሜንት ይጽፉ ነበረ ማለት ነው። አረ ኮሜንቶች ተዋታሽ ቀብጡ። ኤኒዌይስ ማለት ፍፄ መጀመሪያ በራሱ ቻናል ይህን ስጦታ ይዞላቸው የመጣው ያው በጣም ደስተኛ እንደሆኑ ተናግረዋል። በጣም ደስ እንዳላቸው በጣም እንደወደዱት ተናግሯል። ፍፄ አሰጣጡ ከመጀመሪያ ሲሰጥበት ያለው ሞመንት በጣም ደስ ይል ነበረ። አንደኛ ለሀይሚ ያለው ክብር በቃ ሀይሚ ማንም ሴት ፍቅረኛ ካላት በቃ ፍቅረኛዋ ብቻ አንገቷን መንካት እንዳለበት ያስተማረን ነገር ነው። ለምን ምን አስብም አርግታችሁ ልብ ብላችሁ ቪዲዮን ካያችሁ ሲሰጣችሁ ስጦታ አይናችሁን ጨፍኑ ብሎ ከእቃ ውስጥ ሲያወጣ የሀይሚን ብሩክ እጅ ላይ ያደረገው የብሩክን ደግሞ ሀይሚ እጅ ላይ ያደረገውና መጀመሪያ ብሩክ ግለጥ ነው ያለው ማለት ነው። ከዛ አንገቷ ላይ ያደረገላት ማለት ነው። አስባችሁታል? ግን እኔ የመሰለኝ መጀመሪያ እሱ ሊያደርግ ነበር የመሰለኝ ማለት ነው። ሲያስጨፍናቸው እሱ የሚያደርግላቸው ነበር የመሰለኝ። ግን ጎበዝ ነው፣ በቃ እምነት በጣም የገባው ሰው ነው። ፍፄ ነው ያደረገለት፣ ራሱ ብሩክ ነው ያደረገላት ማለት ነው። እና ሀይሚ ግን ምን እንደሆነ አላውቅም። ኦ ማይ ጋድ እንዴ በስማችን ነው እንዴት ሰጠው ስትል እሱ ጋር ቅር አለኝ ማለት ነው። አልፈለገችውን እንዴ ስጦታው ደብሯቱን እንዴ በስማችን የተሰጠን ያለው ወይንስ ሁሌ ላደርገው ነው ይሆን ምናምን ብላለች ብዬ አሰብኩ። ኤኒዌይስ ብሩክ በጣም ወዶታል፣ በጣም ደስተኛ ነበረ።
አንደኛ ያላሰበው ነገር ነው የሰጠው። ይውደዱት አይውደዱት እያለን ነበር በጣም ሲጨነቅ የነበረው። ይወዱታል። ለምን? አንተ ጓደኛው ነህ። ዛሬ አይደለም ያውቅህ፣ በጣም የቆየው ጓደኛህ ነህ። አብራችሁ ብዙ ነገሮችን አሳልፋችሁ እዚህ ደርሳችኋል። እና ብሩክ ደግሞ በእንደዚህ አይነት የሚመዘን ሰው አይደለም። በጣም መልካም እና መልካም ስብዕና ያለው ሰው ነው እና በጣም ይወደዋል። ለምን? ዋናው የሰው ልጅ ትልቅነቱ አይደለም። እኔ አሁን ባይ ዘ ዌይ ምንም አይነት ስጦታ ሰጠኝ ያ ሰው ለኔ ከሰጠኝ አብሶ ለኔ አስቦ ለኔ መልካም ነገር አድርጎ ከሰጠኝ በቃ ለኔ ትልቅ ቦታ ያለው ሰው ነው ያ ሰው ማለት ነው። በቃ ለኔ ትልቅ ዋጋ ያለው ሰው ነው እና ፍፄ አንተ ዋጋህን የምታውቅ ሰው ነው እና እግዚአብሔር ይባርክህ ማለት ነው። ሲቀጥል ሀይሚ በጣም ተስማምቷታል። እውነት ለመናገር ቡታጅራ በጣም ነው የሚስማማት ማለት ነው እና እነ ፍፄ ራሱ ወፈርሽ 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 ሲሏት፣ አረ በቃ ተውኝ በቃ ልቀንስ እንዴ ምግብ ምናምን እንትን አለች እና ባይ ዘ ዌይ በጣም ነው በጣም ቡታጅራ በጣም ይስማማታል። አንዳንድ ጊዜ አየር ራሱ ስትቀይሩ ይስማማታል እና በቃ እናት ቤት እና አባት ቤት መኖር ማለት ለካ እንደዚህ መታደል ነው እና በዛን ያህል ልክ እንትን እና ሀይሚና ብሩኬም በስጦታቸው በጣም ደስተኛ ሆነዋል። ፍፄ ደግሞ ስጦታውን ስለተወደደለት በጣም ደስ ብሎታል። ያው ሀይሚ ግን የሆነ ፊቷ ላይ ደስ የማይል ነገር ነው ያሳየችው። አይዶን ነው ምን አይነት ችግር እንዳለ ባላቅም በብሩኬና በሀይሚ መካከል ግን የእውነት አንዳንድ ጊዜ በጣም በጣም እግዚአብሔር ሲባርካችሁ ሰው ይሰጣችኋል። እሱም በጣም የሚያስብላችሁ ጓደኛ ማለት መስታወት ነው፣ ሁሉ ነገር ነው እና ያው ታውቃላችሁ ያው ሰሞኑን ደግሞ ሀይሚ በቀንታ የብሩክ ወንድም ጃስ ብሏት ነበር፣ አስደንግጧት ነበረ እና በጣም ደስ ይላል። ኪኒቱም ምንድን ነበር ያለችው ማለት ነው? ሞደድ ብላል። አረ ግን ተው ተው፣ ሀይሚ እኮ ኪኒቱን ሞደድ ያልሽ ጀግና ነሽ ማለት ነው። እና ኤኒዌይስ በጣም 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 በስጦታው ደስ ብሎኛል ማለት ነው እና ተመችቶኛል እና ፍፄ እግዚአብሔር ይባርክክ። ይሄ በጣም የትልቅነት ምልክት ነው። ነገ ደግሞ በጣም ብዙ ነገር እንደምታደርግላችሁ የተሻለ ነገር ስታገኝ ያሳየህበት ነገር ነው እና አንዳንድ ጊዜ በጣም 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 ብሩክ ደግሞ በጣም መልካም ሰው የሚገባው ሰው ነው እና እኔ እንጃ ምን እንደምል አላውቅም። እና ብቻ ይሁን ደስ ብሎኛል። እኔ ወድጄዋለሁ። በስማቸውን የሰጡት። ሀይሚ ግን ይሄን የአንገት ሀብል ከእጅሽ ላይ ብታውልቂ በላውሽ 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 አይገልጸውም ማለት ነው እና ብሩኬ በጣም ደስተኛ እንደሆነ ያስታውቃል ማለት ነው። ለምን? በጣም ደስ ብሎታል። ኦ ደግሞ በስማችን የሰጠህን ምናምን እያለ ነበረ እና ኤኒዌይስ ያ ነገር ደስ ብሏል ማለት ነው እና ብቻ እግዚአብሔር ይመስገን ለሁሉም ነገር። አንዳንድ ጊዜ ደስ ይላል እና ቡታጀራ ነው ያሉት። እሁድ ላይ ደግሞ የሀይሚና የብሩክ ወንድም ታላቅ ወንድሙ ሰርግ ነው። የሀይሚ አልተጠራችም፣ አትሄድም። ግን ብቻ ሀይሚ ባለፈው ቢያስደነግጣትም ምንም ቢላትም ግን ምንም ማድረግ አችልም ማለት ነው። ያው ፕራንክ ስለሆነ ማለት ነው እና ያው ፕራንክ ላስለምዳት ምናምን ብሎ ነው እና ኤኒዌይስ ያው እኔ እውነት ፍፄ በጣም ትናንት አስደስቶኝ ነበረ የእውነት ለመናገር ማለት ነው እና እንጃ እንደዚህ አይነት ጓደኛ ግን እኔ በጣም አብሶ ጓደኛ ስጦታ ምናምን የሚሰጥ ጓደኛ በጣም ነው የምወደው። ለምን እንደሆነ አይዶን ነው አላቅም ማለት ነው እና ብቻ እግዚአብሔር ይመስገን ፍፄሻ ተሳክቶልሃል። ወደውታል። ባይወዱት ነበር የሚገርመው። ለመጀመሪያ ጊዜ ነው ደግሞ እንደዚህ በስማቸው እኔ ሌላ ጊፍት ስጦታ ምናምን ይሰጣቸዋል በጣም ብዙ፣ ግን በስማቸው ለመጀመሪያ ጊዜ ነው ሀይሚና ብሩክ እንደዚህ በስማቸው እንትን የተሰጣቸው። ትዝ ካላችሁ ሀይሚ ለእነንትና ሰጥታቸው ነበረ ለሩታና ለአብርሽ። ትዝ ካላችሁ ታስታውሳላችሁ። ሩታ ገና የአብርሽ ፍቅረኛ ሆና እያለ አዲስ ሆና እያለ በጣም ስጦታ ሰጥታ ነበር በስማቸው ማለት ነው እና በጣም ነበር የዛ ሳለ የኔ ቅመም የኔ አስተዋይ ምናምን ገጣሚ እያለች ማለት ነው እና ያኔ ትገጥም ምናምን ነበረ ምናምን ልጅነት እያለ ማለት ነው እና ያን ነገር ነው ያስታወሰኝ ማለት ነው እና ሀይሚሻዬ ያው በቃ አሁን ዛሬ ፍፄ ሰጥቷቸዋል ማለት ነው እና ሀይሚ ይሄን የአንገት ሀብል እንድታደርጊው ፈልጋለሁ። ከእጅሽ ላይ ከአንገትሽ ላይ እንዲወድቅ አልፈልግም። ፍፄ በጣም 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 አሰጣጥ ደስ ይላል። ያለው ነገር ደስ ይላል። ደስተኛ ስላደረካቸው በጣም እናመሰግናለን። ሁለት ድርብ ነው ያው ስጦታም ሰጣቸው፣ እራትም ደግሞ ጋበዛቸው ማለት ነው እና ለቺኮቹ ኦ ማይ ጋድ በጣም ደስ ይል ነበረ። አሪፍ ነበረ ማለት ነው እና ብቻ
ማሰቡ ብቻ በቂ ነው። ፍፄ የእውነት የምነግራችሁ ማሰቡ ብቻ በቂ ነው። ሌላው ትርፍ ነው። እና አንዳንድ ጊዜ እግዚአብሔር ሲወዳችሁ ነው ሰው የሚሰጣችሁ እና ያልጠበቁት ስጦታ ነው። በፍጹም በቃ እንደዚህ አይነት ነገር ይሰጠናል ብለው አስበውም አላወቀ ብሩክ አብሶ ያልጠበኩት ነገር ነው እና በቃ በጣም ደስተኛ ሆኛለሁ፣ በጣም ሀፒ ሆኛለሁ ብሏል እና በዛ ነገር ደግሞ በጣም ደስተኛ እንደሆነ ተናግሯል። እኔ የምላችሁ ይሄ ቪዲዮ ከተመቻችሁ ሰብስክራይብም ላይክም ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፕሊዝ ሰብስክራይብ አድርጉኝ።